ሰላም ውድና የተከበራችሁ የፈጠው ኪሮሽ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። ያላችሁበት የዓለም ዳርቻ ሰላማችሁ ዝት ይበል እያልኩኝ ዛሬ ደግሞ ወደ ድሮ ስራዬ ተመልሼ የልጆች ቀሚሶች የሰራኋቸው ነበሩና እስቲ ዛሬ ላስጎብኛችሁ ብዬ መጣሁ። ያው በድሮ ስራዬ ልመለስ ነው ኢንሻአላህ እመልሳለሁኝ ወደዚሁ በዚሁ በስራዬ ማለት ነው። ያው ጊዜያዊ ነው ምግብ ስራ ምናምን የምለቀው እንጂ በስራዬ ነው የምቀጥለው በዚሁ ማለት ነው። ይሄም ዛሬ ይዤላችሁ የመጣሁት የልጆች ቀሚስ የሰራኋቸው ተሰርተው ተዘጋጅተው እየተቀመጡ ማለት ነው። በጣም ነው የሚያማምሩት። እንደምታዩዋቸው ሳይዝ አላቸው። የአመት የሁለት አመት የሶስት አመት እንደዚህ ማለት ነው። ሳይዝ አላቸው ሁሉም የሰራኋቸው ቀሚሶች። አሁን ይኸውላችሁ ቢጫው የምታዩት ማለት ነው ለሁለት አመት የተሰራ ነው። የራሱ ሆነ ኮፍያ ያለው ፀጉር ማስያዣ አለው። እንደዚሁም ጫማ አለው ማለት ነው። ቪዲዮ ላይ አላስገባሁትም እንጂ በጣም ነው የሚያምረው። አሰራሩም አለ ቀላል አሰራር ነው። መስራት የምትፈልጉ ግቡና አለላቸው ቪዲዮ ላይ መስራት ትችላላችሁ። እንደምታዩት በጣም ነው የሚያምረው። ከለሩ ያምራል። እንትን አለው ከላይ የሆነ ምንድነው ነበር የሚባለው ጠፋብኝ። ማስያዣ ነው ማጥበቢያ ማስፊያ ምናምን አለው ማለት ነው። ሰፋ ካለ ማጥበቢያ ላስኪት ነገር አለበት። ያው ገና አልተዘጋጀለትም እና ነው። ይህን ይመስላል ሲዩት እንዴት እንደሚያምር ማለት ነው። በእጅ የተሰራ አይመስልም በማሽን የተሰራ ይመስላል በነገራችን ላይ ማለት ነው። ሌላኛው ደግሞ ይሄም የሁለት አመት ነው። ግን ሳይዙ አንድ አይነት ቢሆንም አሰራሩ ይለያያል ማለት ነው። ይሄ ደግሞ በጣም ለየት ያለ ዲዛይን ነው። በጣም ነው የሚያምረው። በነገራችን ላይ የልጆች ቀሚስ የሚሰራበት ክር ይለያል ማለት ነው። ይሄ ብቻው የሆነ ሸይን ላይ ያለላችሁ በዚህ በእንትኑ የረከቡት የትሪ የሶፋ ቡፌ በምንሰራበት የክር አይሰራም ማለት ነው። የራሱ የሆነ መስሪያ ያለው በጣም ቀጭን ነው ከምነግራችሁ በላይ ማለት ነው። ያ አሁን የሰራሁት ቅልቅል ነው። አረንጓዴ ቢጫ ቀዩ እንደምታዩት ቅልቅል ነው። በዛ ሀገር በሱፍ እና ከላይ ደግሞ በራሱ በሚሰራበት ክር ማለት ነው። አያችሁት ወፍራምና ይለያል ራሱ ዲዛይኑ ትክክል አይደለም የወጣው። ዲዛይኑን ራሱ የሆነ ነገር አበላሽቶታል ማለት ነው። አረንጓዴ ላይ እንደምታዩት አበላሽቶታል እና የሚሰራበት የራሱ የሆነ እንትን አለው ክር አለው። ሼል ላይ ነው ኦርደር ማድረግ ትችላላችሁ። እንደ አጋጣሚ ጅዳ ከሆናችሁም ባመካለላችሁ ማለት ነው። እናንተ ሄዳችሁ አለው እንትን ወረቀት አለ የራሱ የሆነ ማለት ነው። የልጆች ቀሚስ መስሪያ ይሄው እንደዚህ እንደምታዋቸው በጣም ነው የሚያማምሩት። ሀቂቀትን ለህፃን ልጆች ያማምራሉ ማለት ነው። ጠግም ከሆነ የፀጉር ማስያዣ ጫማ እንደዛ አድርጎ በጣም ነው ያማምራሉ። ያችሁን አሁን የሰራኋቸው አንድ አምስት ስድስት ልብሶች ናቸው የሰራኋቸው ለጊዜው። ግን አሁን ያው ወደዛው ስራዬ እመልሳለሁ ብያለሁ። የሆነ ዘመናዊ ነገር ከዚህ ሻል ያለ ነገር እንደ እስከማስተካከል ድረስ ለዛው ለጊዜው ነው ወደ ምግብ ስራ ምናምን እንትን ያልኩት እንጂ በዛው በስራዬ ኢንሻአላህ ይመጣለሁኝ። በጣም ነው የሚያምረው። በጣም ነው የምወደው ነገራችን ላይ ስራዎች ማለት ነው ያማምራሉም እና ደግሞ በእንደዚህ ስራ መስራት በጣም ደስ ይለኛል። ይሄን ይመስላል ሲዋቸው እንዴት እንደሚያማምሩ ማለት ነው። ይሄው አያችሁት በራሱ ክር ሲሰራ እንትኑ ራሱ እንዴት እንደሚያምር ማለት ነው። ቀሚሱ ከለሩ ራሱ ማለት ነው በጣም ነው የሆነ የሚያብረቀርቅ ከለር ምናምን ነገር አለው ክሩ ራሱ ማለት ነው። እና የሱፍ አሁን ይሄ ቢጫው ከላይ በነጭ የተሰራው በሱፍ ነው። በጣም ነው የሚለያየው። ይለያያል የትና የት በራሱ ክር የተሰራና ሱፍ ስላቸው የዚህ የሳውዲ ክር ነው ማለት እሱ በጣም ወፍራም ነው። እንኳን ለቀሚስ መስሪያና ለዚህ ለረከቦት ለትሪ ምናምን ሲሰራ ራሱ የመነጫጨት ባህሪ ያለው። ይሄንኛው ከኢትዮጵያ ክርም ይበልጣል በነገራችን ላይ ከሸይ ላይ የልጆች ቀሚስ የሚሰራበት የኢትዮጵያ ክር አሁን በጣም ቀጭን ነው። ግን ከዛ ይበልጣል ማለት ነው። ክሩ በጣም ነው የሚያምረው። ውድ ቢሆንም ስራው አሪፍ ነው። ያያችሁት ይሄ ብርቱካን ከለሩ ከላይ የተሰራው በሱፍ ከላይ የሰራው በሱፍ ከታች የሰራሁት በራሱ ከለር ይሄ አሁን የሱፉ ይሄ ብርቱካን ከለሩ በሱፍ ነው የተሰራው። ሁሉም በጣም ወፍራም ነው። ያያችሁት ልዩነት አለው። በጣም ነው ልዩነት ያለው
እና የልጆች ቀሚሶች ኮፍያ ችግር የለውም ወፍራምም ቢሆን በዚህ በሱፍ ብትሰሩትም ችግር የለውም ማለት ነው። አይቺ አሁን የተሰራው ሙሉ በሙሉ ማለት ይቻላል በክር ነው የተሰራው። በራሱ ወለ በልጆች ቀሚስ በሚሰራበት በክር አየችሁት እንዴት እንደሚያምር። በነገራችን ላይ ወፍራም አይደለም ይሄ ማለት ነው። በጣም እንትን ያለ ነው። እንደዚህ ተደራራቢ ቢሆንም አይካበድም ማለት ነው። እና በጣም ያማምራሉ እንዴት እንደምታዋቸው በጣም ነው ቆንጆ ናቸው። መስራት ከፈለጋችሁ ያው በሳውዲ ክር ሰርታችሁ እንትን እንዳትሉ ተበላሸብን ምናምን እንዳትሉ የራሱ የሆነ የቀሚስ መስሪያ ክር አለ ብዬ ነው አለ። በዚህም አጋጣሚ ልንገራችሁ ማለት ነው። እና ይሄን ይመሳስላሉ። በጣም ነው አሪፍ አሪፍ ናቸው። ብቻ ያው ለትዕግስት ጠይቀን በነገራችን ላይ እንደዚህ አይነት ስራዎች የሚሰራ በጣም ያደክማል፣ ያሰለቻል፣ ትዕግስት ይጠይቃል። ግን ልምድ ካላችሁ በኋላ ከዛ በኋላ ራሱ እንደፈለጋችሁት መስራት ትችላላችሁ። እና ውዶች አበረታቱኝ እስቲ ሼር አድርጉልኝ ማለት ነው። ላይክ ሼር እያደረጋችሁ አበረታቱኝ ፕሊዝ ሰፖርት ሚ። እና ይሄን ይመሳስላሉ ይሄን ይመሳስላሉ። ኢንሻአላህ በቀጣይ ደግሞ በሌላ ዲዛይን ለየት ባለ ዲዛይን ከዚህ ለየት ባለ ማለት ነው የሆነ ዘመናዊ ነገር ሌላ አይነት ነገር ይዤ እመጣለሁኝ። እንደምታዋቸው ዝም ጋር ጃኬቶችም አሉ፣ ኮፍያዎችም አሉ። ኮፍያዎቹ ራሱ በጣም ነው የሚያማምሩት። ብቻ የተሰሩ አይመስሉም። እንደምታዋቸው ኮፍያዎቹም እንደ ቀሚሶቹ የተለያዩ ሳይዝ አላቸው። ለአመት ለሁለት አመት እንደዚህ አለው ማለት ነው። እዚህ ጋር ደግሞ የአበባ ማስቀመጫዎች እስቲ የሰራኋቸውን ቀንጨብ አድርጌ ላሳያችሁ። እዚህ ጋር የአበባ ማስቀመጫዎች፣ የቁርስ ልባሶች እንደ በትንሹ ላሳያችሁ ብዬ ነው ማለት ነው። እንደምታዩት ለይሄንኛው ለጠረጴዛ በጣም ያማምራሉ። እንደዚህ ለቁርስ ልባስ የሆነ ነገር ምናምን ለፈለጋችሁን ነገር ማድረግ ትችላላችሁ። እዚህ ጋር ሞሰብ አያችሁት? የሳውዲ ክር እኮ ማለት ነው በጣም አስቸጋሪ ነው ሀቂቃ እውነት ለማውራት። አሁን ወፍራም ነው በሳውዲ ክር ሞሰብ ነው ትልቁ ሞሰብ ሳላ ላይ የሚደረገው እሱን ነው የጀመርኩ ግን አላለቀም ግን ማለት ነው። ይሄ ዘንባባ ይባላል ግን ወፍራም ነው። በጣም ልዩነት አለው። ይሄ ደግሞ ፋንዲሻ ዲዛይን ነው የሞሰብ ነው አልቆለታል። በትእዛዝ የተሰሩ ነበሩ። በነገራችን እነኚህ እንኳን ተሽጠን ቪዲዮ አስቀምጬ ለቪዲዮ ነው እንጂ እንትን ያልኳቸው እና ይሄን ይመሳስላሉ። ይሄንኛውም አለ ካሮት ዲዛይን ይባላል። ካሮት ዲዛይን በጣም ያምራል። ይሄ ደግሞ ከሳውዲ ክር ጋር ማለት ይሄ ከሱፉ ጋር በጣም አብሮ ሂዷል ማለት ነው። በጣም ያምራል። ግን አሰራሩ ዲዛይኑ ካሮት ዲዛይኑ ወፍራም ክር ጋር አሪፍ ነው። ይሄም አለ። ይሄም የሞሰብ ነው። በእንትን ብስኩት ስብርባሪ ነው የሚባለው ዲዛይኑ። ይሄን ይመሳስላሉ። በጣም ያማምራሉ። የተለያዩ ከለር አላቸው። ከለር በተለያየ ከለር መስራት ትችላላችሁ። ይሄ ከለር በነገራችን ላይ ያምራል ማለት ነው። ሁሉ ነገር ስትሰሩበት ክር ነው የሚያሳምረው። ዲዛይን ቆንጆ አድርጋችሁ ሰሩት። ክሩ ካላማ ጥሩ ከለር ከሌለው ዲዛይኑንም አብሮ ያበላሸዋል ማለት ነው። ይሄ አሁን የሞሰብ ትልቁ ነው ሳለ ላይ የሚደረገው በነጭ ብስኮት ስብርባሪ ይባላል። እንደምታዩት በጣም ትልቅ ነው። ይሄ ደግሞ አሉ ነጩ በጣም ትልቅ ነው። የሰራሁትን በትልቁ ነው በትእዛዝ ስለሆነ የሰራሁት በጣም ትልቅ ነው። እና ይሄን ይመሳስላሉ። ዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስቲ በቀጣይ ቪዲዮ ደግሞ በሌላ ዲዛይኖች እመጣለሁኝ። ከዚህ ላይ የተባለ ይሄን ይመስላል። አሁን ይሄ ሞሰቡ ጠግም ነው የሞሰብ እና የትልቁ ሞሰብ ጠግም ነው የተሰሩት። ይሄ ገና አላለቀም። ገና ጅምር ነው። ትልቅ ነው ግን በትልቁ ነው የተጀመረው ግን አላለቀም ማለት ነው። ይሄን ይመሳስላል የሞሰቦቹ። ሌላ ደግሞ የሶፋዬ ቡፌዎች እንደዚህ እንዳልኳችሁ ትንሽ ነው ማሳያችሁ። ሙሉ በሙሉ ለመቅረጽ አይመቸኝም። ይሄ የሶፋዬ ቡፌዎች ናቸው። ቡፌ ላይ ጣል የምታደርጓቸው በጣም አሪፍ ዲዛይኖች ናቸው። መስራት የምትፈልጉ ስሩ። ይሄው በእንደዚህ አይነት ዲዛይን በልብ ቅርጽ እንደዚህ በጣም ነው የሚያማምሩት ማለት ነው። የተለያዩ ዲዛይኖች አሉ። ገብታችሁ መስራት ትችላላችሁ። እንደውም ጠግም የትሪ የረከቦት
በአረንጓዴ ቢጫ ቀይ አለ ማለት ነው። የትሪ የረከቦት በዚህ አሁን የረከቦት አለ። ይሄንኛው ደግሞ የአበባ ማስቀመጫ ነው። ይህን በጣም ነው የሚያምረው፣ ግን የቆየ ዲዛይን ቢሆንም ያምራል። ከለሩ እንዳልኳችሁ ክሩ አሳምሮታል። ይህን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ